بعد السلام عليكم ورحمة الله وبركاته. القرآن منهاج الحياة በሚል ርዕስ በአጠቃላይ ርዕስ የምንመለከተው ፕሮግራም ነው። በዛሬው ፕሮግራማችን ላይ አንዋኡ ሀጅር ቁርአንን ማክረፍ ቁርአንን መተው አይነቶቹ እነማን ምን ይመስላሉ ኢንሻአላህ አጠር አድርጌ ያቀርባሉ። ቁርአን አላህ Subhanahu Wa Ta'ala ለህይወታችን መመሪያ አድርጎ የሰጠን ትልቅ ዱስቱር ነው። ዓለም በአጠቃላይ በቁርአን ቢመራ ጥሩ ነገር እንጂ መጥፎ ባልተሰራ ያሉ ልጆች በግጥም መልክ ያቀርባሉ። ቁርአን የህይወታችን መመሪያ ነው። ዘመን ተሻጋሪ ነው። ይህ ዘመን ተሻጋሪ አላህ Subhanahu Wa Ta'ala ነቢያቶችን ሲልክ የሰጣቸው ተአምር አለ። ለሙሳ ያችን ብትር ሰጥቷል። ለኢሳ አላህ Subhanahu Wa Ta'ala በአላህ ፍቃድ ሰዎችን እየዳበሱ አይናቸውን ያበሩ ነበር፣ ለምጣምን ያደኑ ነበር፣ የሞተን በአላህ ፍቃድ ይቀሰቅሱ ነበር። አላህ ቁርአንን ደግሞ ለነብዩ አለይሂ ሰላቱ ወሰለም ዘመን ተሻጋሪ የሆነ ትልቅ ተአምር አድርጎ ሰጥቷቸዋል። ይህንን ትልቅ ተአምር የህይወታችን መመሪያ ብዙ መልካም ነገሮችን የምናገኝበት ህይወታችንን በአጠቃላይ የሚዳሰስልን ይህንን ትልቅ የአላህ Subhanahu Wa Ta'ala ስጦታ ማክሮፍ ደግሞ ከባድ ችግር ያመጣል። ቁርአንን ከማክሮፍ አይነቶቹ እነማን ናቸው ከተባለ የመጀመሪያው ቁርአንን ከማንበብ መወገድ፣ ቁርአንን አለማንበብ። አላህ Subhanahu Wa Ta'ala ኡትሉ ማ ኡሂየ ኢለይከ ሚነል ኪታብ ወደ አንተ የተወረደውን ቁርአን አንብብ ብሎ አላህ እንድናነብ ነብዩ አለይሂ ሰላቱ ወሰላም ላይ በዚህ መልኩ ሲያዛቸው እኛ ስንቶቻችን ቁርአንን ከማንበብ ስንት ጊዜ አልፎብናል። አላህ ቁርአን እንድናነብ አዞን ነብዩ አለይሂ ሰላቱ ወሰላም اقرأوا القرآن فإنه يأتي يوم القيامة شفيئا لأصحابه ቁርአንን አንብቡ ነገ يوم القيامة አማላጅ ሆኖ ይመጣል። ቁርአን አማላጅ ነው። ያ ረቢ ሲያነበኝ የነበረ ብሎ ይመጣል። ወይ በተቃራኒ ደግሞ ትቶኛል አላነበበኝም ብሎ አላህ ዘንድ ሲከሰን ነብዩ አለይሂ ሰላቱ ወሰላም ሲከሱ وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا ህዝቦቼ እኮ ይሄንን ቁርአን የተተው አድርገው ተውታል አኩርፈውታል ብለው ሲከሱን መሳችን ምንድነው? እንደው ሐቂቃ ስንት ልቦለዶችን አንብበናል። ስንት ነገሮች በእኛ ህይወት አልፈዋል። ግን አላህ ሰማይና ምድርን ያገናኘበት የአላህ ደብዳቤን ስንቶቻችንስ ርቀናል? ይሄን ቁርአንን መራቅ ሐያታችንን ያበላሻል። ሐቂቃ ጣዕም የህይወትን ጣዕም ለዛ አናገኘውም። ከቁርአን የራቀ የፈለገ ዲግሪ ያዝ ዶክትሬት ያዝ ቁርአንን ከራቀ ደስታ የሚባል ነገር አይኖርም። ስለዚህ አንደኛው ቁርአንን ከማክሮፍ አንዱ ምንድነው? ቁርአንን አለማንበብ ነው። ሁለተኛው ደግሞ ቁርአንን ከመስማት መቆጠብ፣ ቁርአንን አለመስማት። አላህ ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለአለኩም ቱርሐሙን። ቁርአን በተነበበው ጊዜ ለሱ አድምጡት፣ ጆሮአችሁን ስጡ ሊታዘነላችሁ ዘንድ። የአላህ እዝነት ከሚገኝበት መንገድ አንዱ ቁርአንን ሲነገር ማዳመጥ ነው። ዛሬ እኛ ላይ የለመድነው ነገር አለ። በእጃችን የተለያዩ ሶሻል ሚዲያዎችን እንከታተላለን። ምን እንላለን? ቲክቶክ ለምሳሌ ይመጣል፣ አንድ እግር ኳስ ተጫዋች ያመጣል፣ አንድችን ዘፋኝ ያመጣል። የሆነ ሰዓት ደግሞ አላህ ያገራለት ሰው ቁርአን ይመጣለታል፣ ዳዕዋ ይመጣለታል። ቁርአኑ ሲመጣ እለፍ አያስፈልግም እለፍ። ልክ ሌላው ላይ ደግሞ ሶብር አድርጎ በደንብ ይመለከታል። የት ነው ያለ ነው? ቁርአንን ከማዳመጥ ነብዩ አለይሂ ሰላቱ ወሰላም ሰሃቦችን እኮ እንዲቀሩላቸው ያዙ ነበር። ቁርአንን ይላሉ ኢማሙ ነወዊ ረህመቱላሂ ዐለይሂ ቁርአን ከሌላ ሰው መስማት ተፈኩር ለማድረግ በጣም እጅግ ይረዳል። ከሌላ ሰው በደንብ ስቲም እንዴት ነው የሚቀረው? በደንብ አእምሮአችንን ሐሳባችንን ወደ ቁርአኑ አድርገን ስናዳምጠው ተፈኩር እንድናደርግ ስለ አላህ ኃያልነት ታላቅነት እንድንረዳ ያደርጋል። ስለዚህ ቁርአንን ከመስማት እኛ ግን ርቀናል። ከቁርአኑ ይልቅ ዛሬ ሐቂቃውን ስናወራ ነሺዳው መንዙማው ትኩረት ትልቅ ረመዳን መጣ ሲባል ረመዳን በሚመጣበት ሰዓት ላይ አብዛኛው ሰው ወቅቱ የነሺዳ የረመዳን ማነው የዘፈን ወይም ደግሞ የመንዙማ ወር ይመስል ሁሉም ይነሳበታል። ቁርአን ግን የቁርአን ወር ነበር። ቁርአን የሚደመጥበት ነበር። ግን ከዚህ መንገድ ሰዎች ሊያግዱ እነዚህ ሰዎች ሲነሱ ይታያል። ስለዚህ ቁርአንን እናዳምጥ። ቢያንስ መቅራት አልቻልንም፣ እስቲ እናዳምጠው። ምንድነው የጌታዬ መልእክት የሚለው? ይሄን እናድርግ። በሌላኛው ደግሞ ሶስተኛው ላይ ቁርአንን ተፈኩር አለማድረግ ተደቡር አለማድረግ ቁርአንን አለማስተንተን። አላህ Subhanahu Wa Ta'ala የሰጠንን ደብዳቤ አላህ ያመጣልን ደብዳቤ መልእክቱ ምን ይላል? እኔን ነው የሚያናግረው? ማንን ነው የሚያናግረው? ምን እያለ ነው? አለማወቅ ቁርአንን ከማክረፍ ቁርአንን ከመቶ ይቆጠራል። ቁርአን አላህ Subhanahu Wa Ta'ala ያመጣልን ደብዳቤ አለማወቅ ሐቂቃ ያሳፍራል። አንዲት ምሳሌ ላቅርብ። አንድ ሰው ደብዳቤ ልኮልን ያንን ደብዳቤ በማናውቀው ቋንቋ ሰጥቶን ይህንን ደብዳቤ
እስቲ ምን ይላል ምንድነው መልእክቱ የሚለውን ለመቆይ ስንት ዓመት ስንት ወራት ስንት ቀን ይፈጃል? ሐቂቃ እርግጠኛውን የምናገረው 30 ደቂቃ አይፈጅም። ምንድነው ቪዛን የላከው ዶክተር ማን ነው ዶላርን የላከው ምንድነው መልእክቱ? ሰው ይጠይቃል ምን ይላል? ቁርአንን ግን ስንት ዓመት ሳናነበው ትርጉሙን ሳንጠይቀው ሳንረዳው ስንት ጊዜ ቆየን? ለኔም ለራሳችሁም ለይን ፕሮግራም ለሚከተሉት ደግሞ ለሚከታተሉ ወንድሞች ጥያቄ ነው። አላህ ቁርአንን አንብበው ተረተው ከሚወዳቸው የሱ ቤተሰብ ካላችሁ ሰዎች አላህ ያድርገን። ሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።